ይቅርታ ምን ልታዘዝ? ዋው እንዴት ነው የምታምረው! አዎ አልፎ አልፎ ይረበኛል እንጂ ቆንጆ ነኝ። ፈገግታ ራሱ ልዩ ነው። ለቤት እኮ ብርሃን ይሆንከው። አዎ አልፎ አልፎ መብራት ሲጠፋ በኔ ፈገግታ ነው አካባቢው ምግብ የሚያበስለው። ውይ የኔ ትራንስፎርመር ወይ ብዙ አትሳቅ እንዳትፈነዳ። ለሱ አታስቢ። ጨዋታ አይጠገብም። አዎ በባህላችን ግን ወንድ ልጅን ማማለል እኮ ነውር ነው። ምን ችግር አለ? ዋናው ይኑር። አይፎንም አለሽ መኪናም አለሽ ቢሆንም ነውር ነው። ባይሆን ከኔ የተሻለ ቆንጆ ነገር ላምጣልሽ። ካንተ የተሻለ አይመስለኝም። አይተሽ ቀምሰሽ ታረጋግጫለሽ። ዋው ቡና እሺ እንዴት ነበር? ግራ ገባኝ። ምኑ? ካንተና ከቡናው ማንን መምረጥ እንዳለብኝ። ሁለታችንም ጠቆርንብሽ አይደል? እኔንም ቡናውን እንዳለማጣት እዚህ ቹ ኮፊ ብትመጪ ሁሌ ታገኝናለሽ። ቹ ኮፊ ነው ያልከው? ቡናችሁ በጣም ነው የሚጣፍጠው። እና የቅድሟን ጥያቄ እንዴት አረክልኝ? አይኔ አላማ አለኝ። ታዲያ ምን ችግር አለው? አላማውን እኔ አሳካዋለሁ። አይ ራስ ያሳካዋል። ለማንኛውም እየፈተንኩክ ነው። ጎበዝ ልጅ ነህ። ስለቃብሽ ነው ባክሽ። ያው ከተነቀ ይቀራል። በሁለተኛ ድገመኝ። ዛሬ እስከ 9 ነው የምጠጣው። ቹ ኮፊ ወሰን ሚካኤል ካሰለፈች መርጊያ ሆቴል ፊት ለፊት ያገኙናል። በዚህ ስልክ ይደውሉልን፣ ያሉበት ቦታ እናደርሳለን። እንጠጣ እንንቃ። ስማ ሁለተኛ እህታችን አጠገብ ትደርስና እንደ ቋንጣ ነው የምዘለዝልህ። ይኸው እንደ ቋንጣ አይደለም እህታችን አጠገብ ብትደርስ ጅማትን አውጥቼ ማሲንቆ ነው የምሰራበት። ከኔ ጅማት የተሰራ ማሲንቆ ስለሷ ፍቅር ነው የሚያዜመው። ዝጋ። እህታችን እኮ ገና አንድ ፍሬ ናት። በ40 ዓመቱ አንድ ፍሬ። የሁለታችሁ ታላቅ እኮ ናት። ለኛ እኮ አንድ ፍሬ ናት ብሏት። ምን? አይ እኔ ሁሌ አንጀቴን እንደበላችሁ ነው እኮ። እናንተ ግን ምን አይነት ራስ ወዳድ ናችሁ? እናንተን ለፍታ አሳደገች፣ አሁን ደግሞ አግብታ የራሷን ልጅ አታሳድግ ነው የምትሉት? እኔ ሪስክ ወስጄ ልጅነቴን ሰውቼ ላግባት ባልኩ። እንደውም ተውት እሺ። እኔ ከሷ የተሻለች ነው የሚገባኝ፣ ቤተሰቧን የጨረሰች። ተውት ተውት። አንተ 41 ሊሞላት እኮ ነው። በልጅነቷ አግብታ መውለድ አለባት። ና እንስማማ፣ እንደባደር። ጥሎሽ ጣሉልኝ። በዚህ ሰዓት ወንድም ሳይሆን ባል ነው የሚያስፈልጋት። ታገቧት እንደሆነ ያለው ምንድን ነው ያልሽው? እንዴ አትምታኝ። ተው እንጂ እንዴ! ምን ሆነ ነው? ሴት ልጅ እኮ አትመታም። አንተ ምን አገባ? ለምን አያገባኝም? በንግግር መፍታት እየቻልክ ጸብን ምን አመጣው? አያገባም። ዞር በል አልኩህ እኮ። አንቺ እሱ ያዋጣሻል? አዎ ያዋጣኛል። አዎ አዋጣታለሁ። አዋጣት። አንቺ ደግሞ እንገናኛለን። እሺ ነውር አይደል እንዴ? በጣም ነው እሺ የማመሰግነው። በነፍሴ ነው የደረስክልኝ። ምንም ችግር የለም። ባስፈለኩሽ ሰዓት አለሁ። በጣም አመሰግናለሁ። በቃ አሁን ልሂድ። እሺ አትጥፊ ደግሞ። በቃ ልሂድ። ስማ እቺን የመሰለች ሽንኩርት የሆነች ልጅ እንደው ትሳባለች እንጂ እንደው ይመታል። ምን አይነት ወንድ ሲባል ግን አንዳንዴ ስልኬን ሳልሰጣት አታረገው ሆነ ተከናወነ ሆነ። አይ የለችም ወስዳዋለች። ሆነ ተከናወነ። እኔም ብሎ ጠበቃ መጀመሪያ ራሴን በጠበቅኩ፣ ደግሞ እኔም ብሎ ተሳሚ ውሻ ይሳመኝ። አይ እኔም ብሎ ሰላም አስከባሪ መጀመሪያ የራሴን ሰላም ባስከበርኩ
ሆነ ተከናወነ እሰይ ለኢትዮጵያ ህዝብ ተከናውኗል ወዴት ነበር የሚሄደው በዚህ ላይ በዚህ ኮምፓሴን አጠፋችሁ ኮምፓስሽ ይጥፋ ምን ሆነ ነው ዝም በይ እኔ ፈልጌ ነው እንደደረኩት ጭራሽ ለገልኝ አንተ እንኩ ተፈነካከቱ ሊበላ